ኢሮፓ አቆጣጠር በ1979 ወደ ስልጣን የመጡት የኢራን እስላማዊ አብዮተኞች ከተማሯቸው የመጀመሪያ ትምህርቶች አንዱ በአሜሪካ ኃይል ላይ ያላቸው ትልቁ አጋር የአሜሪካ ሕዝብ መሆኑን ነው። የመጀመሪያ ኢላማቸው በቴሄራን የሚገኘውን የአሜሪካ ኤምባሲ መቆጣጠር ነበር። በዚህም 52 አሜሪካውያንን ለ444 ቀናት አግተዋል። ይህ ድርጊት የኢራን ኢኮኖሚና ዓለም አቀፍ ስም ቢጠፋም ጂሚ ካርተርን በማዋረድ በድጋሚ የመመረጥ ዕድላቸውን እንዲያበቃ በማድረግ ተሳክቶላቸዋል። ባለፉት አስርተ ዓመታት ኢራን አሜሪካን በጦር ሜዳ ማሸነፍ እንደማያስፈልጋት በተደጋጋሚ ማረጋገጫ አግኝታለች። ይልቁንም አሜሪካውያን የጦርነቱ መራራነት በየቤታቸው እንዲሰማቸው በማድረግ በመንግስታቸው ላይ የሚነሱበትን አዲስ ስትራቴጂ ለዓለም አስተዋውቃለች። በሚያዝያ 1983 ኢራን አዲስ በፈጠረችው የሊባኖሱ ሂዝቦላ አማካኝነት በቤሩት በሚገኘው የአሜሪካ ኤምባሲ ላይ የቦምብ ጥቃት ፈጽማ 17 አሜሪካውያንን ጨምሮ 63 ሰዎችን ገድላለች። ይህ በአሜሪካ ዲፕሎማሲያዊ ተልዕኮ ላይ የተፈጸመው እጅግ አስከፊ ጥቃት ነበር። ሮናልድ ሬገን በወቅቱ በማስታወሻቸው ላይ እንደጻፉት መረጃዎች እንደሚያመላክቱት የኢራን ሺያዎች ጥቃቱን ፈጽመውታል፣ ይግረማችሁ ብለዋል። ሬገን በይፋ ጽኑ መስለው ቢታዩም በሊባኖስ ምክንያት የህዝብ ድጋፋቸው እየቀነሰ መሆኑ ሲያበሳጫቸው ህዝቤ ለምን እዚህ እንዳለን አያውቅም ሲሉ በማስታወሻቸው አስፍረዋል። ከጥቂት ወራት በኋላ በጥቅምት ወር ሂዝቦላ በድጋሜ ጥቃት ሰነዘረ። በዚህ ጊዜ በተመሳሳይ ሰዓት በፈነዱ ሁለት በጭነት መኪና ላይ በተጠመዱ ቦምቦች 241 የአሜሪካ ወታደሮችና 58 የፈረንሳይ ወታደሮች ረገፉ። ከጥቃቱ ከ4 ቀናት በኋላ ሬገን ለህዝብ ባደረጉት ንግግር አሁን ሊባኖስን ለቀን ብንወጣ አለመረጋጋትንና ሽብርተኝነትን ለሚያስፋፉ ሰዎች ምን አይነት መልእክት ያስተላልፋል ሲሉ ቢጠይቁም ከ4 ወራት በኋላ በኮንግረስ በደረሰባቸው ጫና የአሜሪካ ወታደሮች ከሊባኖስ እንዲወጡ ትዕዛዝ ሰጡ። ቴህራን የዘርፉ ምሁራን የሳሎን ስትራቴጂ የሚሉትን በኢራቅ ሞክረዋለች። ጆርጅ ደብሊው ቡሽ በ2003 ኢራቅን በወረሩ ጊዜ ቴህራን የተረጋጋችና ዲሞክራሲያዊት ኢራቅ እስላማዊቷን ሪፐብሊክ ለመጋፋት የአሜሪካ መድረክ ትሆናለች ብላ ሰጋች። ወቅታም ለቅሶን አላስከተለችም። ይልቁኑ ኢራን የአሜሪካን በቀጥታ ከመጋፈት ይልቅ በሊባኖስ የተማሪዎችን አደረገች። ጦርነቱን ድል የማይገኝበት ለማድረግ የእሳት ክንዷን ዘረጋች። ይፋ በሆኑ የምርመራ ሰነዶች መሰረት በኢራን የሚደገፈው የሺአ ሚሊሻ መሪ ቀይስ አልሃዝሊ ለአሜሪካውያን መርማሪዎች እንደተናገረው ኢራቅን የማይገዛ ለማድረግ ሁከትን ሊቀሰቅሱ የሚችሉ ሁሉንም ወገኖች ኢራን ትደግፍ ነበር ብሏል። በኢራን የሚቀርቡ የጦር መሳሪያዎች፣ የተቀበሩ ቦምቦች ለ1000 የሚጠጉ አሜሪካውያን ሞት ምክንያት ሆነዋል። አሜሪካ በኢራቅ በቢሊዮን የሚቆጠር ዶላር ያለምንም ስኬት ስታወጣ፣ ኢራን ግን በሚሊዮኖች ጨዋታውን መቀየር ችላለች። የኢራን የድል መንገድ በኢራቅ ጦር ሜዳ ሳይሆን በአሜሪካ የምርጫ ሳጥን ነበር። ቡሽ ይህንን ተረድተው በሐምሌ 2007 ለህዝቡ ሲናገሩ የኒውክሌር መሳሪያ ለማግኘት የምትጥረውና እስራኤልን ከካርታ ላይ ለማጥፋት የምትዝተው ያቺው ኢራን በኢራቅ ለሚገኙ ጽንፈኞች አሜሪካውያን ወታደሮችን እንዲገድሉ የተራቀቁ ቦምቦችን እያቀረበች ነው ሲሉ አምርረው ተናግረዋል። ሆኖም በወቅቱ ከ10 አሜሪካውያን 6ቱ ጦርነቱ ስህተት እንደነበረ ያምኑ ነበር። በዚህም የጂሚ ካርተር ዕጣ ፈንታ በቡሽ ተደገመ። በኢራን ሴራ ምክንያት በሀገር ውስጥ የሚፈልጉትን ድጋፍ አጡ። ዛሬም ቴህራን ህልውናው አደጋ ላይ ባለበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን መቀጠል እንዳይችል የአሜሪካውያን የተቃውሞ ሰልፍ እንዲበረታ እየጣረች መሆኑን የሚወጡ መረጃዎች እያመላከቱ ይገኛሉ። አሁን ጥቅም ላይ እየዋሉ ያሉት መሳሪያዎች የጭነት መኪና ቦምቦች ወይም የተቀበሩ ፈንጂዎች አይደሉም። ይልቁንም ሚሳኤሎች፣ ድሮኖችና መልክዓ ምድራዊ አቀማመጦች ናቸው። ከአሜሪካና ከእስራኤል ጋር በወታደራዊ መስክ መወዳደር ያልቻለችው ቴሄራን ወደ ዋና ስትራቴጂካዊ ካርታዋ ተመልሳለች። እሱም የሆርሙዝ የባህር ሰርጥ ነው። የኢራን ጥቃቶች በዚህ ወሳኝ የኃይል መስመር የሚያልፉ መርከቦችን ቁጥር በቀን በአማካይ ከነበረበት 138 ወደ ነጠላ አሃዝ ዝቅ እንዲል አድርጎታል። ቢያንስ 20 የንግድ መርከቦች ጥቃት ደርሶባቸዋል። ይህም የመድን ዋስትናን ወጪ ለአንድ መርከብ እስከ $5 ሚሊዮን እንዲያሻቅብ አድርጎታል። የቴሄራን $20,000 የሚያወጡ ድሮኖች በእያንዳንዱ ጥቃት በመቶ ሚሊዮኖች የሚቆጠር ዶላር የሚገመት ጭነትን እያስተጓጎሉ ነው ተብሏል። የነዳጅ ዋጋ ከየካቲት 28 ጀምሮ ከ40 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $120 ደርሷል። አሜሪካውያን ጦርነቱ ከመጀመሩ በፊት ከነበረው በአንድ ጋሎን $1 ጭማሪ እየከፈሉ ሲሆን
ወትሮም ድህነት ያጎበጣት ኢትዮጵያ በዳዴ መሄዱን ተያይዘዋለች። የትራምፕ የኢራን ጦርነት እንደቀደሙት የመካከለኛው ምስራቅ ግጭቶች አሜሪካውያንን አላስተባበረም። እንደ ኢሮፓ አቆጣጠር በ1991 የባሕረ ሰላጤው ጦርነትና በ2003 የኢራቅ ወረራ በተጀመረ ማግስት ከ10 አሜሪካውያን 8ቱ ጦርነቱን ይደግፉ ነበር። ዛሬ ግን ከ10 ዲሞክራቶች 9ኙ የኢራንን ጥቃት ይቃወማሉ። ከየካቲት 27 እስከ መጋቢት 11 በተደረጉ የህዝብ አስተያየት ጥናቶች 60 በመቶ አሜሪካውያን ሲቃወሙ 40 በመቶ ብቻ ጦርነቱን ይደግፋሉ። በሪፐብሊካን ፓርቲ ውስጥ እንኳን ክፍፍሉ ግልጽ እየሆነ መጥቷል እየተባለ ይገኛል። የእስላማዊቷ ሪፐብሊክ ባለሥልጣናት የጸረ ጽዮናውያንን የሴራ ትንታኔዎችን በማንሳት የትራምፕን ደጋፊዎች ለመከፋፈል በንቃት እየሰሩ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ትራምፕ አሜሪካ ትቅደም የሚለውን ወደ እስራኤል ትቅደም ቀይሮታል። ይህም ማለት ሁልጊዜ አሜሪካ መጨረሻ ማለት ነው ሲል በማኅበራዊ ገጻቸው አስፍረዋል። ከኢራን አዲሱ የበላይ መሪ ሙጅተባ ካሚኒ ጋር የቅርብ ግንኙነት ያላቸው የቀድሞ አብዮታዊ ጥበቃ አዛዥ መሐመድ ባቂር ቃልባፍ በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው ግንኙነት የኢፕስተን ዘንግ በማለት ጠርተውታል። በተጨማሪ አሜሪካውያን ቤተሰቦች ትራምፕ ለኔታንያሁ የማስፋፊያ ቅዠት ሲሉ ለምን ልጆቻቸውን መስዋዕት እንደሚያደርጉ የማወቅ መብት አላቸው በማለት ቴሄራን ዶናልድ ትራምፕን በገዛ ሜዳቸው ለማሸነፍ የምትከተለውን ስትራቴጂ አጠናክራ መቀጠሏን አስታውቀዋል።